ቪዲዮ እየቀረጽን ነው አይደል? እና በስነ ስርዓት ለምን ደማ አትቀጥሉ? አይ በቃ ይቅር ተንበላት ነው የሚልተኛ። ሃይ እንዴት ናችሁ? ናቲ ኤንድ ማሂ እንባላለን። ለዩቲዩብ አዲስ ነን። በሌላ የሶሻል ሚዲያ ፕላትፎርም የተወሰነ እንቀሳቀሳለን። አሁን ደግሞ ወደ ዩቲዩብ መተናል። እንደምታበረታቱን በባለሙሉ ተስፈኞች ነን እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የደወል ምልክት አለች፣ እሷን በመጫን የፍቅር ቤተሰብ መሆን ትችላላችሁ። ዛሬ ስለምንድን ነው የምንነግራቸው? ዛሬ ያው ስለኛ፣ ስለ ትዳራችን፣ ስለ ፍቅር ህይወታችን፣ ስለ ልጃችን አዲስ ማታውቁት ነገር ደግሞ አሁን የአዲስ ወላጆች ነን። ባልና ሚስት ብቻ አይደለንም። እግዚአብሔር ረድቶን የአንድ ቆንጆዬ ልጅ ወላጆች ሆነናል። ስለዚህ ስለነሱ ጉዳዮች እናወራለን ማለት ነው። ከትውውቃችን እንጀምር። ኦኬ፣ ከየትኛው እንጀምር? ቀጥይና አንቺክ። ብዙ ጊዜ ይነደል ለኔ ነው የሚሰጠኝ፣ ለምን እንደሆነ አላውቅም። ትውውቃችን የጀመረው ሃይ ስኩል ተማሪ ሆነን የዳንስ ስልጠናዎች የሚሰጡበት ቦታ ምናምን የተለያየ ቦታ ላይ ስልጠና እናደርግ ነበር። ከዛ በኋላ የተለያየ ግሩፕ ስለነበረን ያው በጥሩ አልነበረም የምንተያየው፣ እኔም አልወደውም እሱም እንደዛ ነገር። ከዛ በኋላ በሆነ አጋጣሚ እኔ በደንብ የማስታውሰው የሆነ የቀረጻ ነበረ፣ አይ ቲንክ የቪዲዮ ክሊፕ ቀረጻ ነበረ እና ለዛ ተመርጠን ትሬዲንግ ላይ አንድ ላይ ኮላብ አድርገን መስራት ጀመርን ማለት ነውና አንድ ቀን ነው የተያየነው። ግን በቃ በምንተያይበት ቅስበት ከሌሎቹ በተለየ እኔ ማይዋለው ስም ያኛል፣ ግን በማይዋደድ ሰው ምናምን አይነት ነገር ነበር የምንተያየ። ከዛ እያለ አንድ ቀለም ወርቅ የሚባል ትምህርት ቤት አለ። እዛ አንድ ፕሮግራም ነበረን፣ እኛ የዳንስ ሾው ነበረን። እኔ ስቴጅ ላይ ሆኜ አሁን ነው የሚነግረኝ፣ እሱ ሲያየኝ ነበር እና እያየኝ ደግሞ ያን ነገር እያለ ነበር። ያልከውን ተናገር ማለት መዋሸት አይቻልም። እኔ የዛኔ ነው በደንብ አይቻት ማዋራት ምናምን እንዳለብኝ የሆነ ፍላጎት ያደረብኝ የዛኔ ጊዜ ነው። ዋው! እና ከዛ ጊዜ በኋላ ምን ተፈጠረ? ሁለታችንም እንትናልን ተለያየን ማለት እኔም በቃ ይሄ የሚያቀራርበን ነገር ብዙ የሚያቀራርበን ነገር አልነበረም እና እንዳጋጣሚ የዛን ጊዜ ቲክቶክ ምናምን የለም፣ ቴሌግራም ግሩፕ ነበሩ አይደለ? ቴሌግራም ግሩፕ ነበር እና እዛ ላይ የዳንሰኞች እንደ ቲም ሳይሆን እንደ ሙሉ ዳንሰኞች ግሩፕ ክሬት ተደርጎ ነበርና እዛ ግሩፕ ላይ እሷም አለች እኔም አለው ሌላ ብዙ ዳንሰኞች አሉና እዛ ላይ ሰው ምን ያደርጋል? ራሱን ቮይስ ሪከርድ እያደረገ እየዘፈነ ይለቃል። ከዛ ከሰዎች ኮሜንት ይደርሰዋል ምናምን፣ እዛ ላይ ያወራሉ፣ የሆነ ኤክስፒሪየንስ ሼር ይደራረጋሉ ምናምን እና የዛን ጊዜ እሷም ዘፍና ፖስት አድርጋ ታውቃለች። ከዛ እኔ ጋር እኔ ሱቅ የሚሰራ አንድ ልጅ ነበረ። እሱን ልጅ ናቲ ይባላል። እሱን ልጅ ሪከርድ አስደርጌው ድምፁ በጣም ነበር የሚያምረው፣ ፖስት አደረኩ። ከዛ በኋላ ያለውን እንግዲህ ያው ይሄ አሁን የሚነግራችሁ ነገር እዛ ቀለም ወርቅ ምናምን ከተያየን ከረጅም ጊዜ በኋላ ነው። ያው ሃይ ስኩል ነበረ ያልኳችሁ። በመሃል ክላስ ጨርሰን ያው ማትሪክ ምናምን ወስደን ምናምን እኔም ስራ ጀምሬ ምናምን ነው ማለት በመሃል 1-2 አመት በትንሹ 1 አመት ምናምን ጋፕ ይኖራል ማለት ነው። ከዛ በኋላ ያው ሃይ ምናምን ነገር ያለኝን ቴክስቶች ኢግኖር አድርጌ ነበረ፣ ዘግቼው ነበር ምናምን። ከዛ በጣም እኔ ዘፈኑን ባለማስታወሴ እስካሁን ድረስ እናደዳለሁ። ግን በጣም ደስ የሚል ሙዚቃ ነበረ ፖስት ያደረገው። ከዛ ሳይ እሱ ነው። ከዛ ቆይ ብዬ የተጻፈልኝን ቴክስት እየሳክብኝ ነው አንተ እየሳክብኝ ነው የተጻፈልኝን ቴክስት መለስኩኝ ማለት ነው። ከዛ በኋላ ያው ንግግራችን ቀጠለ ምናምን፣ ማውራት ጀመረን። በጣም አሪፍ ሰው ነው ምናምን በጣም በቃ ማለት በዛን ሰዓት በጣም እኔ በስራ በጣም ቢዚ ነበርኩኝና
ዲፕሬሽን ውስጥ ነበርኩኝ። በቃ ቀን እሰራለሁ፣ ቢዚ ነኝ፣ የፀጉር ቤት ስራ ነው የምሰራው፣ በጣም ይደክመኛል እና ደግሞ ለብቼ ነበር ምኖረው ከፋሚሊ ወጥቼ ብቻዬን ነበር ምኖረውና ቤት ስገባ ቲቪም የለኝም የምደበርበት። በቃ ቴሌግራም ነው መደበሪያዬ። ስገባ ሁል ጊዜ አየዋለሁ፣ እናወራለን ምናምን፣ ቤተሰብ ሆንን፣ በቃ መነፋፈቅ ምናምን ጀመርን። ከዛ በኋላ በጣም ብዙ ጣፋጭ በቃ የሚባሉ ቴክስቶች ነበሩ በመሀላችን። እነሱ ቴክስቶች ግን አሁን ላይ ባገኛቸው የጠፉብንን ቴክስቶች ባገኛቸው በጣም ደስተኛ ነበር። ስልክ እኔም እሱም በጣም ነው የምንጠላው። እኔ ሌባ ሰረቀኝ፣ እሱ ተሰበረበት ስልክ ምናምንና ብዙ ሚሞሪዎችን ሉዝ አድርገናል፣ ፎቶዎችን ምናምን ጭምር ከፈጣሪ ጋር። ከዚህ በኋላ ያለውን ከዚህ በኋላ እንደዛ ቲክቶክ ላይም ዩቲዩብ ላይም እናስቀምጣለን። በተለይ ደግሞ የጋሺ ባባለች እና እንደዛ ነው በቃ እንደዛ ማውራት ጀመረ ምናምን ነገር። ብዙ ነገሮቻችን ሁለታችንም ይሄ እንዴት ነው ለቀልድ ጊዜ አልነበረንም እውነት ለመናገር። በዚህ አጋጣሚ ያው የሰው ጊዜ ምንፈጅ ወንድም ሴትም ልክ እንደዛው ይሄ ቀልድ አይደለም። በቃ ልክ የፍቅር ግንኙነት አንድን ሰው ልባችን ከወደደው በኋላ የዛን ሰው ታይም መውሰድ ወይ ደግሞ ሰው ላይ መቀለድ ምናምን የምር ዋጋ ያስከፍላል ለዛም ሰው ምናምን እና በእኛ መሀል የነበረው ነገር በጣም ሲሪየስ ነበረ። ሲሪየስ ሆነ ማለት ነው። እኔ ከየት ቆጥሬያቸው ኦኬ እንዴት ካላወኩም ከዛ በቃ እሱንም ሳየው በቃ ሬዲ ነው ለሲሪየስ ነገር። እኔም ደግሞ ከዛ በፊት እንደ ሴት ብዙ ነገሮችን ወደ እናንተ የሚመጡትን ወንዶች ምናምን ኮምፔር ሳደርግ የተሻለ ሆኖ አገኘሁትኝ። እሱን በጣም አሳቢ ነው፣ የሥራ ሰው ነው፣ የራሱ ሱቅ ምናምን ነበረው ምናምንና በቃ የፍቅር ግንኙነታችን ተጀመረ ማለት ነው። 2000 ስንት ነበር? እኔ ብዙ ጊዜ ይቀንሳለሁ። 12 በቃ ወዲያው የተገናኘ ነው። የመጀመሪያ ቀን የተገናኘ ነው ማክሰኞ ቀን ነው። እረፍት ነበረች። ማክሰኞ ቀን 9 ሰዓት ላይ ነው የተገናኘ ነው። ከዛ ከስጢፋኖስ አይደለም እንጂ ከደንበል ተነስተን ጁስ ቤት ኮኮን ሄድን። እኔም ኮኮን የመጀመሪያ ቀጠሯችን ኮኮን ጁስ ቤት ነበር፣ 4 ኪሎ ቅድስተ ማርያም ፊት ለፊት አካባቢ። እና እኔ ደግሞ የዛኔ ምን አረኩኝ እንትን ልብሷ በጣም አጭር እዚህ ጋር አጭር ነበር እጇና በርዷት ልደርብ ስትሄድ ቤቷን ሾፍ አረኩኝ። ከዛ ልብስ ደርባ ተያይዘን የሚያምር ቁጥጥር ተሰርታ ነበረ። ይሄን በደንብ አወራ። መጀመሪያ ስታገኘኝ እንዲህ ነበር ነው ዝም ተብሎ ይወራ። አሁንም በፊትም ወደፊትም ምንድነች ባባ እኮ ቆንጂዬ ነች። እኔ በቃ የማይካድ ነገር ነው። ልጅ ይመስክራል። ተገናኝተን ወደ 5 ኪሎ ኮኮን ጁስ ቤት ሄደን እዛ ጠጥተን ምን ብለን ከዛ ደግሞ ከስጢፋኖስ መተን ከስጢፋኖስ ደንበል ድረስ ደንበል ነበር እሷ ቤት ወክ እያደረግን እያወራን አስታውሳለሁ። የመጀመሪያ የተገናኘ ነው ዴሉክስ ፈርኒቸር አለ ደንበል ጋር እና እኔ ደንበል ነበር የምኖረው። በቃ የቀጠርኩት ቦታ መጣ ወጥቼ ያገኘሁት ምናምን ነገር በቃ ሲሪየስ መሆኑን ሰዓት አላረፈደም ነበርኩኝ። እንደውም ሳረፍድ ምናምን ነበርውና ያ ነገር ነጥብ እያስያዘኝ ነበር ማለት ነው። እና እንደዛ ነው የተጀመረው ግንኙነታችን። ከዛ በኋላ ያሉትን ጊዜያቶች በቃ በጣም ጣፋጭ ነበሩ፣ በጣም ደስ ይሉ ነበር፣ የማይረሱ ጊዜዎች ነበሩ። እስቲ ባባዬን ደግሞ ለምንድን ነው የምትነሳው? ባባዬን ላመጣላቸው። ሲጀመር ችግር አለብህ አንተ። በቃ ቪዲዮ እየቀረጽን ነው አይደል? እና በስነ ስርዓት ለምን ደግሞ አትቀጥልም እንዴ? እሺ ቀጥይ። 10 እኮ ነው ስትነሳኝ ነበር። ለምን ደግሞ የምቀጥለው? ከደበረክ ይቀር። እውነቴን እኮ እንዴ ከደበረክ 10 ጊዜ እየተነሳ እኔ እኮ ሐሳቤን እያበታተንከው ነው እኮ። አይ በቃ ይቅር።
ተንበላት ነው የምልተኛ እንዴ ምን ይዩሽ እንዴ እኮ 10 ጊዜ ለምን ትነሳለህ? እኔማ አንቺ ይወራሽ እኔ ቅድም አልጠጣም የተነሳው። እሺ አሁን ባባሽ አስፈላጊ ነው ወይ? ሱራሱ ዝም አለኩ። እሺ ለማንኛውም ፕራንክ ላረገው ነበር አልተሳካልኝም። ግን የምራ ሐሳቢ በታተናል በማርያም ከዛ በቃ ምንድነው አሁን ምን ላይ ነው ያቆምኩት? እሺ የዴሉክስ ፈርኒቸር በቃ ተገናኘ ምናምን አላረፈደም የመጀመሪያ ግንኙነታችን ላይ ምናምን እና ደግሞ ያው በቃ በኔ የኔን ስሜት በጣም ለማክበር ይጥር ነበር ምናምን ቦታ ምርጫ ራሱ እኔ ነኝ የመረጥኩት። ያው ማተር ያረጋል ቦታ ስለመረጠ ስላልመረጠ ምናምን አይደለም፣ ግን እንደኔ በቃ አለማርፈዱ ያልኩት ቦታ ድረስ ለመምጣት አለማንገራገሩ በጣም ሩቅ ነው ሰፈራችን። እሱ አስኳዲ ሰፈር ነው፣ እኔ ደግሞ ቦሌ ደንበል ነኝ እና እንደዛ ነበረ። ብዙ ነገሮች በቃ ተመችቶኛል። ከዛ በቃ ኤቭሪ ታይም በቴክስት እናወራ ነበር፣ ቴሌግራም ላይ በጣም ብዙ ነገሮች በቮይስ ምናምን እንደዛ ሆኖ ደግሞ እንደዋወል ነበር እና በቃ ጊዜ ለኔ መስጠቱ ምናምን ሞር እሱን እንድናፍቅ ምናምን አደረገኝ። ከዛ እንገናኝ ምናምን ነገር እንገናኝ ምናምን ስባል አላንገራገርኩም። አንገራገርኩ ላይ አለማንገራገራችን ነው ሁለታችንም። አዎ በቃ በዚህ ሰዓት ላይ ከዛ በቃ ወደ ቶሎ ነው ወደ ፍቅር ግንኙነት የገባ ነው ማለት ነው። እንደውም ደብተራችን ላይ ፕላን አረግን 2013 ነው 2013 ላይ አብረን መኖር እንጀምራለን በቃ ምናምን ነገር በቃ ያሉትን ነገሮች እቅድ አውጥተናል ምናምን። ኮሜንት ላይ መጻፍ ትችላላችሁ። ያን ደብተር አለ እንደዚህ ምን አጀንዳ ምን ይዝበት ደብተር ነበረ። እኔ ነኝ ቁጭ ብዬ እሱ በስልክ ነው ኢቭን እኔ እሱ በስልክ እንደዚህ ላውድ አድርጌው ምናምን ነው ህጎች አውጥተን ምናምን ማድረግ የሉብን ምናምን ያያወራን ፕላን አደረግን 2013 አብረን ለመኖር ማለት ነው። በዚህ አጋጣሚ እኔ የምሰራው ጸጉር ቤት ነበረ። እሱ ደግሞ የራሱ ምንድን ነበር ቪዲዮ ኮፒ ኢንተርኔት እንደዛ ነበር እንደ ትንሽ ኢንተርኔት ካፌ ነገር እንደማለት ነው። እንደዛ ነበር የሚሰራው የራሱን። እኔ ደግሞ ተቀጥሬ ነው የምሰራው። ከዛ ምን አወራን እኔ ክላስ መጀመር አለብኝ ማለት ክላሴን ትቼ ምናምን ነው ጸጉር ቤት ተቀጥሬ የምሰራውና እሱን ትቼ ትንሽዬ ሹሩባ ቤት ነገር ከፍተን ድሪማችን ማለት ነው የዛን ሰዓት። ከዛ 2013 አብረን እንኖራለን። ትንሽዬ ሹሩባ ቤት እንከፍትና እኔ እዛ እየሰራው የራሴ ስለሆነ ክላሴን ልጨርስ ያቋረጥኩትን ልቀጥል ማለት ነው። ከዛ እንደዛ ፕላን አድርገን ምናምን እነሱ ሰፈር የቤት ኪራይ ቅናሽ ነበርና ወደ እነሱ ሰፈር ሙቭ አረኩኝ ማለት ነው። በቃ እዚህ ጋር ነው እንትኑ ማለት በቃ ይሄ ፍቅር ሁሉ ጊዜ ጣፋጭ አይደለም። እዚህ ጋር ነው ልክ የኛ ሐስል መጀመር የጀመረው ማለት ነው። በቃ የፍቅር ግንኙነት ስቴፖች አሉት። የመጀመሪያው በቃ የሆነ አጓጊ ነው፣ ሁሉ ነገር አዲስ ነው። በቃ መገናኘት ምናምን ማውራት ምናምን ብቻ ነው። ከዛ በኋላ ግን ሲሪየስ የሆነ ፕላን ነገሮች ሲኖራችሁ በዛው ልክ ፈተናዎች ይኖራሉ ማለት ነውና ያው ፈተናዎች ተጀመሩ ማለት ነው። ሞር መተዋወቅ ጀመርን። ያኛው ማንነታችንን መታየት ተጀመረ ምናምን እና ትንሽ ፈታኝ ጊዜዎች በዛ አጋጣሚ ተጀመሩ ማለት ነው። እኔ ልጅ እኔ ነቲ ወቲ ተጀመረሽ ግን እንደዛም ሆኖ ድሪሟ የነበረውን በጣም ትንሽዬ ሹሩባ ቤት ከፍተን ነበር በሷ ጥረት። ግን ያው ፈጣሪ ያላለውም ያው በጣም ትንሽ ጊዜ ነው መቆየት የቻልኩት ማለት ያው ሰፖርት የሚያደርገኝ ሰው ያስፈልግ ነበረ። በደንብ በገንዘብ በደንብ ጠንካሮች አልነበርንም። ሆነን ለመናገር አላሰብንበትም። የልጅነትም ነገር አለ። ሆነን ለመናገር በጣም ልጆች ነበርን። የሚመክረን ሰው ኢቭን አልነበረም። በቃ እነሱ ብቻ ነን በቃ ተጣብቀን ሁለታችን ብቻ ነው እና ውሳኔያችንን ነው እንትን ምንለው ምናደርግ ብቻ የነበረው። እርዳታ ለመጠየቅ ሞክረን ነበረ። እኔም ደዋውዬ ነበር ፋሚሊ ጋር ምናምን አትሊስት ወንበርና መስታወት ምናምን እንዲያግዙኝ። አልሆነም። የቤት ኪራይ መክፈል አቃተን።
ተዘጋች። ምንም ትንሽ ጊዜ ነው የቆየችውና በዚህ አጋጣሚ ሪሌሽን ላይ በቃ አንተ የኔ ናት ብለህ ካመንክባት እሷም ልክ እንደዛው ከተማመናችሁ መደባበቅ ነው በቃ ሪሌሽን የመጀመሪያው ፈተና መደባበቅ ነው። አሁን ቤብ እኔን በመደበቁ በቃ ሰርቫይቭ ማድረግ የሚችል መስሎት ነበር ብቻውን። ግን ሁሉንም ነገር ብቻውን ለማድረግ በሚሞክርበት ሰዓት የሱን ቢዝነስ እየተዳከመ መጣ፣ የኔም ተዘጋ። በአጭር ጊዜ ውስጥ ይሄን ሁሉ ነገር አሳለፍንና በቃ አልሆነም። ቤቱም ተዘጋ። የኛም ሪሌሽን የዛኔ ብሎ ገና ተጨቃጭቀን አውርተን እንደዚህ ምናምን ማናቅ ደስታ ብቻ የምናቅ ሰዎች የዛኔ ሀዘንም ማስተናገድን ምናምን ጸቦችም መምጣት ጀመሩ ምናምን ነገር ያው ያበስላል። ምንም አይደለም፣ ሰውና ሰው አይደለም፣ ከራስ ጋርም ሰው ይጣላል እና ብዙ ነገሮች አለፉ። የሱን ሱቅ እየከሰረ መጣ ምናምን ነገር። እኔም ደግሞ በቃ ወደ ፋሚሊ ተመለስኩኝ። ብቻዬን ምናምን ነበር የምኖረው። ወደ ፋሚሊ ተመለስኩኝ። ተለያየ ማለት የዛኔ አብረን መኖሩላ ጀምረን ነበረ። ቤት ተከራይተን 1500 ብር አስኮ ነበር የተከራየነው እና 2 ቤት ኪራይ መክፈል አልቻልንም። ለሱቅና ለእንትን መክፈል አልቻልንም። ቤብም ደግሞ ብዙ ነገሮችን ብቻውን ማድረግ ነበረ መፍትሄ ያደረገው። እኔ ብዙ ነገሮችን ሳላቅ ነበር የሚያደርገው። ይሄ ነገር በእኛ ህይወት በእኛ የፍቅር ታሪካችን ላይ በቃ አበላሻ የሚባለውን ነገር ይሄ ነው እና እባካችሁ ሴቶችም ወንዶችም ምንም ነገር አብራችሁ መጋፈጥ። ሴት ልጅ ደግሞ ሀሳብ አታጣም በግልጽ ካወራችሁ ማለት ነውና እንደዛ ነው። እንቀጥል እኔ እያሰብኩት ነው። አንተስ እኔ አበላሻው ብለህ የምታስበው የዛኔ እቺን ብትታገሽኝ ኖሮ ይሄን ተረርተሽኝ ቢሆን ኖሮ የምትለው ነገር ዛሬ በፋሚሊዎቻችን አካሄዱ ልክ ነበር። በቃ እኛ አላወቅነውም ነው እንጂ አካሄዱ ልክ ነበር። በጣም ሁሉ ነገር ትንሽ ረጋ ብለን ብናስበው ጥሩ ነበረ ምናምን በቃ ያው ልጅነት ሁለታችንም መስሪያ ቤት ውስጥ ነው የነበረው እና ትንሽ ረጋ ብለን ብናስበው መልካም ነበር። ግን አልሆነም። ግን ለበጎ ነው። ያ ሁሉ ለበጎ ነው፣ አለፈ። ዛሬ እዚህ ላይ መቆማችን ምናምን በቃ እኔ እንትን ነው የሚመስለኝ፣ ህልም ነው የሚመስለኝ የሆነ የድሮን ሳስበው ማለት ነው። በነገራችን ላይ ብዙ ሰው ከኛ ህይወት እኛ በጣም በዛን ሰዓት የሚገርመን ነገር ከኛ ህይወት እኛ እንደዛ ሆነን እንኳን ሳንበስል እንደዛ ሆነን እንኳን ፍቅራችን በጣም ኤግዛምፕል ነበረ። እኔ በጣም ይገርመኛል። በቃ ምሳሌ ነበረ። ሰው ሲያየን አንድ ጎረቤት ነበረችን በጣም ማስታውሰውና ሲንግል ነበረች ምናምንና እኛን ስታይን በጣም በቃ ፊል ታረግ ነበረ ምናምን ደስ ትላላችሁ ምናምን ነገር ሰው በእኛ ህይወት ላይ የእውነት ፊውቸራችን ይታየው ነበረ። በቃ ብዙ ነገሮች እንደ ቢልድ እንደምናደርግ ምናምን ይነግሩን ነበረ። እኛ ግን በመሃል ልጆች ነን ምናምን ያ ነገር ሲፈጠር ተደናገጥን። በቃ እኔ ተመልሰን አብረን ምንሆን ምናምን ሁሉ አልመሰለኝም። እንደ ሴትም ደግሞ እውነት ለመናገር ስቴፖች አሉ፣ መሆን ያለባቸው ስቴፖች አሉ። በቃ ሽማግሌ ተልኮ በስትክክል ተጋብታችሁ ምናምን ነው ከቤት መውጣት ጥሩ። ይሄን አልክድምና እግዚአብሔር ማስተካከል ስለነበረበት ያን ወይ አፍርሶ ሌላ መንገድ ደግሞ ሰጠን ማለት ነው። እና እንደዛ ነው እኛ የምንቆጥረው። ይሄንን ያው በግልጽ የምናወራው እኛ የተሳሳትነውን ነገር እንድትማሩበት ነው። የኛን ጠንካራ ጎን ብላችሁ የምታስቡትን ደግሞ እንድትወስዱ ነው። ያው እኛ ምክርም እንቀበላለን። ለዛም ነው የመጣ ነው። ያው ከዛ ጊዜ በኋላ ግን የኔም ሱቅ ተዘጋ። ብዙ ፈተና። እኔም ወደ ሌላ አቅጣጫ ሄድኩኝ። ከሷ ጋር ከታረቅም በኋላ ወደ ሌላ አቅጣጫ ሄድኩኝ። ሱቄም ተዘጋ። ብቻ ብዙ ፈተናዎችን አሳለፍኩኝ። ያልሆነ መንገድ ላይ ገባው ምናምን። ብዙ ትታገሰኛለች፣ ትመክረኛለች፣ ከኔ ጋር ጣላለች፣ ትጨቃጨቃለች። ሴት ልጅ ባይዘው የምትጨቃጨቅ ከሆነ ቀን በቀን በቃ ሳሰለች የምትነግር ከሆነ ትወዳለች ማለት ነው። በቃ ዝም ካለች ብቻ ችግር አለ ማለት ነው። ሱቁ ተዘጋ፣ የቤብ ሱቅም ተዘጋ። እኔና እሱም ተለያየን። በቃ ተለያየን።
የዛኔ በቃ ዜሮ ላይ መሆን ጀመረ ማለት ወደታች ላይፋችን ወደታች ህልማችን ምናምን ሁሉ መበላሸት ጀመረ። እኔ ስቲል ተቀጥሬ መስራት ጀመርኩኝ። እሱ ደግሞ በቃ ዜሮ ላይ የነበረው የሱቅ ገቢ ምናምን ቆሞ እቃዎቹን እስከ መሸጥ እና በቃ ከዚህ በኋላ ደግሞ ያለውን ነገር አይ ባይዘው ተወግቼ ነበር። ይሄን በደንብ እንነግራችኋለን። ሱቄ ውስጥ ሆኜ ተወግቼ ነበር። ሊሰርቁ መተው ምናምን ተወግቼ ነበር። እሱን በቀጣይ በደንብ አድርገን እነግራችኋለሁ። ፍላጎታችሁን አሳዩን በኮሜንት ምናምን። የሚያበረታን ይሄ ቪዲዮ ነው። የምር እንድንቀጥል የሚያደርገን ይሄ ቪዲዮ ነው። ቀጣይ እንድንነግራችሁ ይሄ ቢስተካከል የምትመክሩን ምክር ካለ እና ደግሞ ቀጣዩን እንድንነግራችሁ ከፈለጋችሁ ሁላችሁም ኮሜንት አድርጉ። ሰብስክራይብ እያደረጋችሁ ፍቅራችሁን አሳዩን። ባይ እንወዳችኋለን።